ያው ልክ ነሽ ማርያም ቲንክ ይነት አመሰግናለሁ በጣም ሽፎን ነው እናቴ። እሺ እናቴ ደስ ይለኛል። ጻፊልኝ በቴክስት ችግር የለውም። እሺ እናቴ ደስ ይለኛል። ቲንኪንግ እናት ፀጉሬ ሳሳ በጣም ስፌት በዛበት ይነቃቀላል ምናምን። ሀኒ ሽፎን አሁን እናቴ ሸሙና ቅባት። እሺ እናቴ ጣል ለዚህ ቲክቶክ ላይ ነው የት ነው? ይመለሳል። አረ ይመለሳል ብዙ ነገር። ለዛ ነው ይስተካከላል። ለዛ ነው ብዙ እንትን ያለው። ከዛ ስፌትም ስለማበዛ ነው ኖርማሊ። እሺ እኔ እናት ሞክረዋለሁ። እሺ ሌላ ምን እናወራ? እንደምታስብልኝ በሌሊት በቀን እኔ ዶሮ ያጠብኩ ዶሮ መስላችሁ የሙሉ ዶሮ ሳይሆን እግር። ቲንኪንግ እናት አመሰግናለሁ በጣም። ያ ስትሬስ ነው። ዶሮ ያጠብኩ ምን አልሽኝ? ማሂዬ አላየሁትም ሲጀምር ምን ብለሽኛል? ልጄ በጣም ደህና ነው እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ነኝ። እኔም ልጄም ደህና ነን በጣም። ቆንጆ ነው በጣም በጣም ቆንጆ ነው። ኦምብሬ የተሰራሁት ዳይመንድ ኦምብሬ ጋር ነው የተሰራሁት። ቴላስ ኢሞሽን ወይ ብዙ ነገር ነው። ብዙ ሰው ይሄ በተለይ ሴቶች ስፔሻሊ በትዳር ላይ ምናምን ብዙ ሰው ወይ ሲቆጨ ወይ ያልሆነ ነገር ሲገባ ምናምን ሰምቼም አውቃለሁ። እንኳን እንደዛ ሆኜ አላውቅም፣ ግን ዋጋ ያስከፍለናል ለምናስበውም ለሚሰሙንም ስሜቶች ከእግዚአብሔር ጋር ከሰው አይደለም። ሰው ያው እንደኛ ሰው ነው። አስተያየት ኦፍኮርስ ሰው አስፈላጊ ነው ሊሰጠን ይችላል። አላፈረፍኩ ምናምን፣ ግን ከእግዚአብሔር መማታት ጥሩ ነው እንዳይቆጨን ማለት ነው። ያው ደግሞ ሰው ስለሆነ ደግሞ ስሜታዊ ያለመሆንም አደሴን ታይም ከባድ ነው። ቲንኪንግ ናት ሁሉ ሰላም እግዚአብሔር ይመስገን። ከኋላ ቁርጥ ነበረ። ጸጊ ደውይልኝ 0935 65 70 አመሰግናለሁ በጣም። ፀጉሬ ሳሳ በጣም ይኸው ዶሮ እያጠብኩ ነው። ትዕግስትዬ በጣም ነው የማመሰግንሽ። እግዚአብሔር ያክብርልኝ። ፀጉር የምትፈልጉ ሰዎች በዚህ ስልክ ደውሉልኝ። መሽለት ቁንዶ በርበሬ ገዝቻለሁ። ቁንዶ በርበሬ እዚህ ውስጥ አድርገሽው። እሺ
ቴንኪ ነው። አመሰግናለሁ በጣም ይችላል። ቴንኪ ነው። አመሰግናለሁ በጣም አጋዥ አለኝ አጋዥ አለኝ። ሲታይ አመሰግናለሁ በጣም የባባ ድምፅ ሲሰማ እየተጫወተ በ25 እንዳትቀሪ የት እናቴ ሲያመት ነው። የት አለ መርቆሬዎስ ነው? ወይ ሰዎች ታሳበታ የማርያም እያመሰግናለሁ። እግዚአብሔር ያክብርልኝ። ኢየሱስ እየጠራሽ ነው ዳኒ። እሺ ታሪስ ቡና ውድ። እሺ እናቴ አባቴ በጣም የሚወደው ታቦት ነው። አይ አልደበረኝም እናቴ። ሶሻል ሚዲያ ኢንፍሉዌንስ አያደርግም ትዳርን ያደርጋል እንጂ አይደለ? በጣም ነው የሚወደው አባቴ በቃ በጣም በየወሩ ሻማ ያበራል። እሺ የኔ እናት አመሰግናለሁ። በ25 ዛሬ 23 ነው ከነገ ወዲያ ማለት ነው። የመንገዴ መሪ ያ እሱ በፈቀደው ነው። የቆሻሻውን ማስቀመጫ ኦርደር አድርጌው ነው እንትን ለአሊባባ ላይ። አይ አላወኩትም እናቴ ግን ብዙ ቦታ ስለምታውቅ ያው እሷን ጠይቃታለሁ ብዬ ነው። እናትዬ ቴንኪው። ኧረ ወይዘሮ ፋሲካ ነው። እሺ ያው ስላንቺ እያወራሁ ነበር። ደግሞ እናቴ ዶሮ ሲያልቅ መጣሁ ትላለች ማለት ነው። የቤት ኪራይ እንዴት ቻልሽው? ከባድ ነው። አይ ናታኒም አይሰራም፣ ግን አሉ እንደዛ የሚሰሩ ሰዎች። ወይዘሮ ፋሲካ አራስ ጥያቄ አለብኝ ብለሽ ላይ ቁጭት ያለሽ መልኩ። እሺ የኔ እናት ስለ አባትሽ ጊዜ አወራለሁ እኮ እንደውም ፋሲካዬ እንዴት ነሽ? ሰለሸት ሱብዬ የኔ እናት አመሰግናለሁ በጣም።
ያው ሲንግናቴ አሜን እኔ እናት አመሰግናለሁ በጣም ቴንኪው በጣም አመሰግናለሁ። በጣም ዶሮ እየሰራ ነው እኮ እንትን ነው እኮ ወጥ አይደለም። እሺ ዶሮ ወጥ አይደለም። እሺ ምንድን ነው? ተሰጥቷል እኮ እናቴ። እግዚአብሔር ያክብርልኝ። አመሰግናለሁ በጣም እሺ እናቴ ስራ አይደለሽም ዛሬ እንኳን ሚዝልኝ ሰው አለ። አሜን። ፋሲካን በጣም ነው የምወዳት። አመሰግናለሁ በጣም ሳና መስሏል አይደል? ሰጥቻለሁ እኮ እናቴ። ሳምሪ ነይ ማናቴ አንዴ እኔ ድምጼን ሰማኝ። ቲጂ ቲንክ የኔ ናት። ማለት ውፍረቱ ነው ክብደቱ ነው እናቴ? ክብደት ማለት ኪሎ አንደር ዌት ነው ነው ሰጠሽ ምን ኦኬ ሽፎኑ ነው ከባል በፊት የኔ ናት። ያመሰግንሻለሁ። እስኪ እናንተ ከአንቺ ስራ ጋር ይሄዳል የምትሉት ከምግብ ስራ ውጭ ማለት ነው። እስኪ ቢዝነስ ሀሳብ ንገሩኝ። እሺ ዶሮ ነው የሚሰራው። ዶሮውን አጥቤያለሁ። እግር ናቸው ትንንሽ እግሮች ናቸው ከሱፐር ማርኬት ማለት ነው። ከዛ እሱን በደንብ አጥቤያለሁ። ከዛ አሁን መቀመሚያውን ልሰራ ነው እና ነጭ ሽንኩርት እያላጥኩ ነው። ላይ ቢላ ምናምን ሲታይ ስለሚዘጋ ነው። እሺ ከዛ ድንች ደግሞ ስለማረግበት እንትን እያልኩ ነው። ድንቹን ከትፌ ምንድነው በሙቀዋ ትንሽዬ ልቀቅለው ነው። በጣም ትንሽዬ ኬተሪንግ መጀመር እኔ አላስብም። እሺ ቴንኪው። እሺ የኔ ወርቅ እሺ ማርያምን አመሰግንሻለሁ። ዲኮር ቤት፣ ፈርኒቸር ቤት፣ ኮስሜቲክስ እና ፐርፊውም እንትን ነው እኔ ቢዝነስ ላይ ወይ አይቼዋለሁ። አንቺ ነው ቴንኪው ያልኩሽ እኮ
እሺ ካፌ እንትን ነው እኮ አሁን ፐርፊውም ማለት ነው በጣም ኤክስፔንሲቭ ነው። አሁን እኔ ራሱ ውድ ሽቶ አልገዛም ማለት የ40 ሺህ ብር ምናምን አፍሮድ ማድረግ አልችልም፣ አልገዛም። ስለዛ ይሄ ሁሉንም የሚያማክላል አይደል? መካከለኛ የሚባሉትን ሰዎች የሚያማክል ቢዝነስ መስራት ነው ጥሩ ብዬ ነው የማስበው። ምን ትላላችሁ? አሁን ሽቶ ምናምን ደግሞ በጣም ውድ ነው። ስለዛ የሆነ ውል ሰው ብቻ ነው ከስተመሪ የሚሆነው፣ ታርጌት ከስተመሪ ማለት ነው። ናትዬ ደህና ነህ? የውበት ስራ እኔ ሜካፕ እንደምሰራ እንደነበር ታውቃላችሁ። ቁመት ግን አለሽ። ምን ማለት ነው? ከዚህ እዚህም እኮ ቢሆን ቁመት ነው። ቁመትም አለኝ ኦፍኮርስ። ረጅም እኔ አጭር ነኝ፣ 1.54 ነኝ፣ ግን ቆንጆ ነኝ፣ ይበቃኛል። እኔ ዱባይ እቃ ያመጣሽ ማከፋፈል፣ ለነጋዴ ማስረከብ ብዛት። ኮፊ ሃውስ ወዳለው እውነት ለመናገር አስቤውም አውቃለሁ። ናትዬ እንኳን አወረደስን አባቴ ይቅር በለኝ። በቃ እንትን እኮ ነው ብታይ ቢዚ ይሁን። በቃ ደህና ነህ? የቤት እቃ ባይሆን የቤት እቃ ምንድነው ችግሩ? ከየት እንደሚመጣ አላውቅም። ከዛ ከሆነ ደግሞ ይሄ በጣም አላ ጽድት ያለ እቃ በጣም ለየት ያለ እንደዛ ብዬ ስለማስብ ማለት ነው። ከቻይና እኮ ናድዬ ከቻይና ሆኖ መሄድ አለብኝ ነው። ከዛ እንዴት ነው የሚመጣው? ኧረ አላቆምኩም ናትዬ፣ ሌላ ስራ ነው እንጂ ይማን አላቆምኩም። ቲንክ ኔ አላቆምኩም። ቡና ኤክስፖርተር እኔ እንደሱ አላልኩም። እሱማ በጣም ብር ይፈልጋል። ከሺንማ የቤት እቃማ እንደሱ አይነት ሳይሆን በጣም ለየት ያለ ቆንጆ እቃ። ፊትሽ ተቀየረብኝ እውነት። ወዴት? ቆንጆ ልዩ ገበያ አይሆንም። የልብስ ስራ አይሆንም። እስኪ ናትዬ የስራ ሀሳብ ምን ትላለህ? ሕክምና እንዳትለኝ እንጂ ቴንኪው ናት። ምስክር እንትን በይ ምንድን ነው ቴክስት አድርጊልኝ በውስጥ ስልካቸው አላክልሽ። በዚህ ደህና ነሽ? ግን ሽፎን እኮ ነው ማስታወቂያ ነው የሚሰራው እኮ እናቴ። የሀኒ ሽፎን ማስታወቂያ እንጂ ሽፎን ቤት የኔ አይደለም። ፔስትሪ ምን አይነት ሙሉ ስዊት እንትን ኬተሪንግ ወይስ ኬክ ብቻ? ትልልቅ ኬክ ብቻ? ግብርና ቆንጆ ነው። ከላይፍ ስታይል ጋር ሄድም ነው እንጂ ልብስ ከየት ነው የምትገዢው? ለራሴ ነው እናቴ። ልብስና ጫማ አይሆንም ብታዩ። ለዛ ነው ልዩ ገበያ ነው። አሁን ላስት ታይም ጀምሬ ነበር ምናምን ደግሜ፣ ግን ምንም አይሆንም። ምግብ ገና ነጭ ሽንኩርት እየላጥኩ ነው። ይሄም ቤት ሆነሽ እንደሱ ኬክ እየሰራሁኝ ኬተሪንግ አረጋብዛለሁ ናትዬ። መድኃኒዓለምን ይኸው ቃሌ ነው። እመቤቴ አሪፍ ዳቦ ቤትና ኬክ ቤት ኦምብሬ አልተደገምኩትም ራሱ ነው እናቴ። አጋዣለኝ ለእኔ ልብስ እኔ እዚህም እገዛለሁ። ቋሚ የሆነ ቦታ የለኝም። ማየውን ወድጄ እንደው ያየሁትን ሰወድ እገዛለሁ። ግን ራሴም ደግሞ ኦርደር አድርጌለ ከዛም አደርጋለሁ። ሰላም ቪኒጌ እንዴት ነህ? ኧረ በእግዚአብሔር ስራ ነው ስራ። ፀጉሬን ለምን ሳሳን ስፌት በጣም አበዛበታለሁ። አጥቧለሁ፣ ይነቃቀላል። ለዛ ነው ዳቦ ጋግሬማ ከዛ ፎሎወሮቼ ማቅመስ አይቀር። መንገድ መሪ
እናቴ በእውነት ለእኔ ማለት ኦንላይን ስለነበር ሜቢ በሱቅ ደረጃ አሪፍ ነው። በሱቅ ደረጃ አሪፍ ነው። ሰው አንድ ቀሚስ አይቶ መጥቶ ከዛ በአካል ሲመጣ ግን ብዙ ልብስ ገዝቶ ምናምን ስለሚሄድ አሪፍ ነው። ኦንላይን ግን አይሆንም ማለት እንትን ነው ለሁሉም ሰው እያልኩ አይደለም። እኔ ግን አሁን ካሉብኝ ወጪዎች አንጻር በልብስ ማገኘው ገንዘብ ጊዜ ይበልጣል ከገንዘቡ ማለት ነው ለእኔ። በዛ እሱ ላይ በማጠፋው ጊዜ ሌላ ነገር ብሰራበት የተሻለ ነገር ማግኘት ስለምችል ማለት ነው። ለዛ ለእኔ አልሆነልኝም። እሱ ቤትሽ ሆነሽ እንደሱ እሱ አሁን በዚህ ዓመት ከእግዚአብሔር ጋር 3 ነገር የመማር ፕላን አለኝ። አንዱን ኦልሬዲ ጀምሬዋለሁኝ። ከዛ ከሁለት ውስጥ አንዱ ፔስትሪ ያለበት፣ ስለዚህ እሱን እማራለሁ ብያለሁ ከመድኃኒዓለም ጋር። አንዱን ጀምሬዋለሁ፣ ቪዲዮ ስለምሰራላችሁ ታዩታላችሁ። ክላስ ጀምሬያለሁ። ሂውማን ሄር ቤቱማ አለ። አንድ ስራ ሰርቼ እንዴት ላይፌን ቀይረዋለሁ። ኤክስፔሪንስ ራሱ በጣም ብዙ ነው። የት ነው አሪፍ እናት? የት ሜካፕ በጣም ነው የምወደው፣ በጣም ማለት ነው። እና አስቤው ነበረ ለመመለስ። ኖርማሊ ነበረኝ ከዚህ በፊት የመጀመሪያ ቢዝነሴ እሱ ነበረ። እስካሁን አጠባለሁ። ግን ያኔ ኤክስፔክት እንዳረኩት ስላልነበረ ነው ያቆምኩት ማለት ነው። የመጀመር ፕላን አለኝ። አሁን ላይ ግን አይደለም። ዶሮ ለ650 ሰው አይበቃም። ፓፓዬ ሄደ ነው የእኔ እናት። አመሰግናለሁ። እሺ እናቴ ቼክ እናደርጋለን። ባለው በዚህ ለራስሽ ነው ወይስ ለስራ ነው? ምን ይፈልግሽ? ለምንድን ነው የፈለግሽው? ሜካፕ ለምን አትጀምሪም? በጣም ጎበዝ ነሽ። አይ ቲንክ ማርኬቱ ሰፊ ነው። ፕላስ ኮስሞቲክስ መሸጥ ሜካፑን አስባለሁ እውነት ለመናገር ግን ያው አሁን ላይ አይደለም ነው ጊዜ ስለሚፈልግ ምናምን ፉል ታይም የኔን ነገር ይፈልጋል። ከዛ ደግሞ ምንድነው ፉል ታይም እኔ የማይፈልጉ ነገሮችን መስመሩን ዘርግቼ ከዛ ገቢ የሚያመጡ ነገሮች ከዛ ልክ እንደሱ አይነት ነገሮች ሴትል ሲያደርጉልኝ ሙሉ ለሙሉ ራሴ የሚፈልግ ነገር ውስጥ መግባት ማለት ነው። ሜካፕ ግን አሁን ብጀምር ሌላ ነገር ውስጥ መግባት አልችልም። ፉል ታይም የኔ ነገር ስለሚፈልግ ማለት ነው። እሺ ና ከነ ቃል ጋር እንደግማለን።
ሚዩት ነኝ አልሰማም አይሰማም ይሰማል ነው ወያማኒ ቸኩሎ ግን አለማግባት በደንብ ማሰብ እንደዛ ነው ብላችሁ አይመስለኝም። ደህና ነኝ እግዚአብሔር ይመስገን። ፀጉሬ ለምንድን ነው የሳሳው? ስፌት አበዛሁበት። ከዛ ጡት አጠባለሁ ይነቃቀላል። በመድኃኒዓለም ስልኬ ቻርጅ አላረጋል። ስልኬ ቻርጅ አላደርጋለሁ። አይሰማም ጁዝ እኔ ነው ደህና ነኝ እግዚአብሔር ይመስገን። አሁንስ ዛሬ ቤት ነኝ ነው አይ ግቢ ቤት ነው ቲጂ ግቢ ቤት ነው። እኔ አዲስ አበባ ነው ተወልጄ ያደግኩት። አዲስ አበባ ሂስትሪ መማር እፈልጋለሁ። ድምፅ አይሰማም? አንድ ልጅ ማለት ነው። ድምፅ ይሰማል? ድምፅ የሚሰማ ከሆነ የሆነ ነገር ልነግራችሁ ነው። እሺ ድምፅ ይሰማል። አንድ ልጅ ማለት ነው የሆነ ጊዜ እዚህ ቲክቶክ ላይ ስለ በቃ የገጠማትን ነገር ባለትዳር ነች እና ትዳሯ ላይ የገጠማትን ነገር ምናምን አውርታ ነበር። ታዋቂ አይደለችም ያን ያህል፣ ግን እሱ ቪዲዮ በጣም ቫይራል ነበር። ታዋቂ አይደለችም ግን ቫይራል ነበር በጣም እና በጣም አውርታ ምናምን ሰው ሁላ በጣም ሪፖስት አድርጎት ነበር ምናምን። ከዛ ላይፏ የሌለ ተዘበራረቀ ማለት ነው እና ቴክስት ላከችልኝ ቴሌግራም ላይ። እኔ ፐርሰናሊ አላውቃትም። ስሟን አይ አይደለችም አላስታውሰውም ስሟን ግን አይደለችም። ከዛ በቃ ምን አንቀልቅሎኝ እንደዚህ ነገር ውስጥ እንደገባው አላውቅም። ሻው ምን ላድርግ አለችኝ። ስሜታዊ የሆነ ቪዲዮ ሰርታ ማለት ነው እና ጥቅም የለውም ምንም ማለት ነው። በኋላ አንደኛ ሊቆጫችሁ ይችላል። ስለ እናንተ ስታወሩ በእናንተ ዙሪያ የሚነኩ ብዙ ነገሮች ስላሉ ጥቅም የለውም እሱ። በጣም ቆጭቷት እሺ አሁን እንዴት ላስተካክለው ብላኛለች እና ላቴንሽን ብዬ እኔ በጣም ትልቅ ሰው ነኝ። ላቴንሽን ብዬ ምናምን አላደርግም። በጣም ትልቅ ሰው ነኝ። እድሜም ሄዷል። የልጅነት ነኝ። ኃላፊነት ወስዳለሁ ስለ ራሴ ህይወት፣ ስለ ቤተሰቦቼ፣ በዙሪያዬ ደግሞ ሰዎች አሉ። ስለዛ ላቴንሽን ብዬ አላደርግም እንደዛ። ኢትስ ሚ እውነት እጹብ እውነት ይቅርታ እናቴ ስምሽን ስላላስታወስኩ፣ ግን
ያው እሷም ትነግራቸዋለች። በጣም ቆጭቷት መድኃኒዓለምን ምን ላድርግ ብላ አይደል? አልተሳሳትኩም። እንደውም ያወራሽውን ሁላ እኔ እንደውም አልያዝኩትም በደንብ እና ጥሩ አይደለም። እንደዚህ አይነት ነገር አታድርጉ። እውነት ምንም ጥቅም የለውም፣ ይቆጫቸዋል። አበሻ ጀጅ ያደርጋችኋል እንጂ ከእናንተ ህይወት አይማርም። ባይዜ ጀጅ ነው የሚያደርጋችሁ። በቃ ተፈጥሮ ይሄ እንትን ወይ ታሪክ ፈጥሮ ማውራት ነው የሚሻለው እንጂ የራሳችን ታሪክ ማውራት አይደለም። የት እናቴ በጣም ነው የሚቆጨኝ። ይኸው በጣም ነው ባለ ታሪኳ ራሱ ይኸው አሁን እዚህ ጋር አለች። በጣም ነው የሚቆጨኝ እያለች ነው። ብዙ ነገሯን ነው ያበላሸባት አይደል? ኢግኖር አረግሽኝ። ኧረ አላረኩም፣ ይቅርታ እናቴ። ቦር እሸጣለሁ። ሪች ላኪልኝ በውስጥ ቴክስት። አስገቢያት እናት ንገረን። ደግሞ ካወራች ድጋሚ የሚቆጫትን ነገር ነው የምታደርገው። ስለዚህ ለምን ኦልሬዲ ሚዲያ ላይ በመውጣቷ ነው እኮ የቆጫት። ፀጉሬ ሳስቷል በጣም ቅባትም ተቀብቼዋለሁ ኖርማሊ። ለዛ ነው ጅጅጋማ አይኖርም። እሺ እናቴ እሺ። ኤዱዬ እንትን በይኝ፣ ምን አይነት ነው የምትፈልጊው? እና ወይ ልኬትሽን ላኪልኝ። እሺ እቺ ስወጣ መልሳለሁ። ቅድስት እያመሰግናለሁ የኔ እናት። ብዙ ነገር አለ፣ ብዙ ነገር ማርያም። ሚላት ብዙ ቅመማ ቅመም ፐርስሊ ባሮ ምናምን የለኝም፣ ግን እዚህ ውስጥ ያደረኩት ቀይ ሽንኩርት፣ ነጭ ሽንኩርት፣ ሮዝመሪ፣ ፓፕሪካ፣ ቁንዶ በርበሬ ነው ያደረኩት እና ኦሊቭ ኦይል። ስለ ኤቭል አይ ምን ትያለሽ? ኤቭል አይ ካለ እኮ ሁሉም ቦታ ነው የሚኖረው አይደል? ሚዲያ ላይ ብቻ አይደለም አይደል? ፍቅር እያመሰግናለሁ፣ እግዚአብሔር ያክብርልኝ። ምንድን ነው የምትሰሪው እናቴ? እኮ ቴንኪዩ በጣም እውነትሽ ነው። ከዛ ያው እዚህ ውስጥ ዶሮዎቹን አደርጋቸዋለሁ ማለት ነው። ከዛ ትንሽ ያቆየዋለሁ። ምንድን ነው የምትሰሪው ቃልዬ? አሁን ስሞል ቢዝነስ ምናምን ስትሰሩ ማለት ነው። ባለፈውን ብያቸዋለሁ ላይ ብላ እንትን ስማችሁን በራሳችሁ ከምታደርጉት ይልቅ ሰውም እዚህ ጋር እንዳያችሁ በቢዝነሱ ብታደርጉት አሪፍ ነው። በቢዝነሱ ስም ቢሆን አሁን ለምሳሌ አንቺ የምትሸጩ ቲጂዬ ቴንክ ዩ እናት መልካም ቀን 40 ምንጭ መጥቼ እኮ አውቃለሁ። የምትሸጩ አሁን ለምሳሌ አንቺ ዳጣ ቢሆን ስምሽን አድርገሽ ዳጣ ምናምን የሆነ ሰውን ካቺ የሚሆን ስም ማለት ነው። ካልሆነ አሁን ሌላ ሰው እንኳን ኢንፍሉዌንሰር እንኳን ስታወሪ ማስታወቂያ እንዲያግዙሽ ምናምን በስራ አካውንት ካልሆነ እኔም አሁን ለምሳሌ እንደዛ ሲልኩልኝ ምናምን መጀመሪያ እነሱ ራሱ ፕሮሞት እያደረጉት እኮ አይደለም ነገሩን ምናምን ብዬ ነው የማስበው። እሺ እናቴ ከዛ ብቻ ዶሮውን እንደዛ አድርገን እናቆየዋለን ማለት ነው። በላስቲክ ሸፍነው ነው የተወሰነ እንዲቆይ።
ፀጉሬ ባሪ ነው። ፀጉርሽስ ደስ ይላል። ፀጉሬ ሳስቷል ግን አሁን ቅባቱን ተቀብቷል ምናምን። እሺ እኔ ናት። እሺ ሄዱዬ በማርያም እሺ። ኦኬ አካውንት አሪፍ አካውንት ካለሽ ላይቭም እንደዚህ ሰው ጋር ስትገቢ ምናምን በሱ መሆኑ አሪፍ ነው። ኧረ ተይ ፍሪ ተይ። ሂውማን እኮ በጣም ውድ ነገር ነው እናንተ። እኔ ጊቫዌ አንድ ያዘጋጅቻለሁ ሰጥቻለሁ። እሱ ነው አሁን ግን አልችልም። ፒክሲ በፒያኖ የለኝም እናቴ። ምንድን ነው ምሳሌው? ምንድነው ምሳሌው? እናቴ ይኸው ዶሮውን እንደዚህ አለ። የት ነው እናቴ? በጣም እየሳሳ ነው። ቴክስት አድርጊልኝ ዳይሽ በውስጥ ቴክስት አድርጊልኝ እና ለፎሎወርሽ ክብር ግን መልስ መስጠት ነበረብሽ። ስለ ቅዱስ አከብራችኋለሁ፣ ወዳችኋለሁ። ኑሩልኝ። እግዚአብሔር ያክብራችሁ። ተባረኩ። ስልኬ 3% ሆኗል። የምትፈልጉኝ ሰዎች ቴክስት አድርጉልኝ በውስጥ። ከዛ ውጭ ፀጉሩን መግዛት የምትፈልጉ ደግሞ ሰዎች እንትን በ0935 6570 ሂውማን ሄር ነው የምሸጠው። ደውሉልኝ። ፀጉሮቹን ለማየት ደግሞ ሊስ ሄር ሚል ቲክቶክ አካውንት አለ። እሱን ቼክ ማድረግ ትችላላችሁ። አድራሻዬ ደግሞ ሱቄ 22 ነው። ከቦሌ መድኃኒዓለም ወደ 22 የሚወስደው መንገድ አዲሱ ስቴዲየም ጋር ኤጂ ግሬስ ህንፃ አንደኛ ፎቅ 112 ነው። ወዳችኋለሁ። ተባረኩ። መልካም ቀን ይሆንላችሁ። ከዛ ጻፉልኝ በውስጥ